ዘለፍኪኝ ሲባል ፍትሐ ነገሥት እንዴት እንስሳታለሁ ታደሽማ ዛሬም ያለ እንቅልፍ አድርሽ አይደል እንዴ እማለም ታለብሻቸዋለሽ በቃ ይነሱ ቁርስ እስኪደርስ ትንሽ ተኙ ብዬ ነው ቆይ እሺ ቁርስ መስራት ነው ያግዝሻለሁ እሺ መጣ ቡናን እንደ ባህል በየለቱ እንደ ነገሩ አፍልተን እንጠጣዋለን እንጂ ትክክለኛ የሆነውን ሳይንቲፊክ አጠቃቀሙ ብዙዎቻችን አልተረዳነው። ዛፉ ከመብቀሉ ፍሬው ከመለቀሙ በፊት የነበረውን እንክብካቤ ብንተወው እንኳን እኛ ጋር የደረሰውን ጥሬ ቡና በምን መልኩ ቆልተን በምን መልኩ እንደሚፈጭና ዱቄቱ በምን ያህል ቴምፕሬቸር መፈላት እንዳለበት እንዲሁም ምን አይነት የጣዕም አማራጮችን መፍጠር እንደሚቻል ብዙም ሰው ግንዛቤ የለውም። እነዚህ የእሳት መጠኑን በተለያየ ደረጃ በመመጠን እንዲሁም ያቆላል ስርዓቱን በመለዋወጥ ያዘጋጇቸው የተቆሉ ቡናዎች ናቸው። የተለያየ ጣዕም ያላቸው ሲሆን ማንኛውም ሰው የመረጠውን በማዘዝ ከተለመደው የአጠጣጥ ስርዓት ጋር ሶፊስቲኬት በማድረግ የምናስተናግድበት ትልቅ የቡና መስተንግዶና አገልግሎቶች የምንሰጥበት ትልቅ የቢዝነስ ተቋም ነው ለመክፈት ያሰብኩት። አባ
የቡና ነገር ከምታስበው በላይ የሚገርምና የማያልቅ ቢዝነስ ነው። እኔ በጣም በፊት ወደው ነበር። አሁን ደግሞ ሁሉንም ነገር ትቼ 6 ወር ሙሉ ሳጠናው ቆይቻለሁ። እና አባዬ ካለ ሀብትና ንብረት ጥቂቱን ለዚህ ዓላማ ብናውል እመነኝ በአጭር ጊዜ ውስጥ ውጤታማ የምንሆንበት ቢዝነስ ነው። እንደው የሚሰራ ነገር እዚሁ ሳይጠፋ በረባ ባረባው ጊዜና ገንዘብ እያባከንክ እስከ መቼ ነው የምትኖረው? አባዬ ከዚህ ቀደም እንደነበረው አይደለም በጭራሽ። መጋዘንህንና ትንሽ ገንዘብ ብቻ ነው የምፈልግ። በእርግጠኝነት ውጤታማ የሆነ ስራ መስራት እንችላለን። ደግሞ ካንተ ሳረቅ የምሰራው ስራ ነው። ስለዚህ መጋዘኑን በቃ ያንተን የማያልቅ የቢዝነስ ሐሳብ ገንዘቤን እየበተንክ የማስተናግድበት ምክንያት አይታየኝም። ብትሰማኝና የኔን ስራ ብትማር ኖሮ ይሄን ጊዜ የት በደረስክ ነበር። መጋዘኑም ቢሆን ያንተ መጫወቻ ከመሆን የተሻለ ስራ ይዟል። ቡና ለማፍላት አምሳል ትበቃለች። ማለት መጋዘኑ ተይዟል ነው የምትለው? ቆየ አንድ የሚያዋጣና የማያዋጣውን የማያውቅ ያንተ ቢጤ ይዞታል። እንዴት አደራችሁ? ሰናይት የእንዳለ ሚስት መጣለች። ላስገባት? ምን ፈልጋ መጣች? እርሶን ለማናገር ነው የመጣችው። በጠይቃትም ለኔ ለማውራት ፈቃደኛ አይደለችም። አቤት። ደህና አደሩ አቶ መኮንን? ደህና። ምን ነው በጠዋት መጣሽ? የዚህን ወር ብድር መክፈያ ጊዜ እንዲያራዝሙልን ላናግሮት ነበር። አይ እንደሱ አይሆንም። ባልሽ በተደጋጋሚ ጊዜ ነው የመክፈያ ጊዜውን ያሳለፈው። ባለፈው የመጨረሻው እንደሆነ ነግሬዋለሁ። ልክ ኖት። ለመጨረሻ ጊዜ ነው የማስቸግረው። እባክዎን ትንሽ ይታገሱ። አይሆንም አልኩሽ እኮ። የብድር ህጉን በግልጽ አሳውቄዋለሁ። ደግሞ የሥራ ብር በጊዜው መመለስ አለበት። ጊዜ ገንዘብ ነው አይደለም? አዎ፣ ግን እሱም ስራው እንዲሳካ ሌት ተቀን ይለፋል። በዚህ የተነሳ እንቅልፍ የለውም፣ ጤናውም ጥሩ አይደለም። እንደዛም ሆኖ ረፍት የለውም። እንደው የጀመረውን ስራ እስኪያጠናቅቅ ትንሽ ጊዜ ያስፈልገዋል። የሰማሽኝ አልመሰለኝም ሰናይት። ጊዜ ገንዘብ ነው እያልኩሽ ነው። ባልሽ የንግድ ሐሳቡን ይዞ መጥቶ ሲያማክረኝ አምኜው መጋዘኔን የሰጠሁት ትርፍ ያመጣል ብዬ ነበር። ግን እንኳን ትርፍ ሊያመጣ ማሽኑንም ሰርቶ አልጨረሰም። ነገሮች ባሰበው ፍጥነት እየሄዱለት እንዳልሆነ እርሱም ያውቃሉ። ይህንን ተረድተው ብድር መክፈያውን ጊዜ ምህረት ካላደረጉልን ምን እናተርፋለን? የልጆቻችንም ህልውና ሜዳ ላይ መቅረቱ ነው። ይህንን ተረድተው ትንሽ ጊዜ እኮ ቢጨምሩልን እዳችንን እንድንከፍል የሚያበድረን ሰው አግኝተን። አሃ፣ እንደዛ ነው ነገሩ? አዎ እንደዛ ነው። እባክዎትን ትንሽ ጊዜ ብቻ እንደው በልጆቹ ተለመኑኝ። እባክዎትን እባክዎትን። ስንት ዓመት ነው አንተ? 10 4 ነው። እንደዚህ ለእነዚህ ህፃናት ብለው እንኳን ይዘኑልኝ። እባክዎን። ተነሽ በቃ 10 ቀን ጨምሬልሻለሁ። ግን ከዚህ በኋላ ባልሽም ሆነ አንቺ ልጆችሽንም ጨምረሽ ገንዘቤን ሳትይዙ እፊቴ እንዳትቆሙ። እግዚአብሔር ይስጥልኝ። እግዚአብሔር ያክብር። ለምንድን ነው ዩኒፎርም ያለበሽው? ትምህርት የለም ዛሬ። ዛሬ ትምህርት የለም? ያው እነሱ ዛሬ ትምህርት የላቸው። ጥልፌ ባጃጅ ሞለውልበት ጨርቅ አልቆብኛል። ሌላ አስጭ እንኳን ጨርቁ አንተም ባለማለቅ 10 ጊዜ ነው የምትወለውላት። ለምን አይወሉላት?
የቤቱ አይን እኮ ናት። እንዴ አባ ለኔስ ብትል የጧት መንገድ እኮ ነው የቀነሰችልኝ። ጉሌ ይሄ ብቻ ነው ያለኝ። አባ ቶሎ ወጣ እንዳታስረፍድብኝ። ለምንድን ነው በራስሽ ላይ ስራ የምታበዥ? በዚህ የሚመጣው ገንዘብ እስክትወርጂ ድረስ ቢቀርብን ምን አለ? ይሄ እኮ የት ያረጓ ልብስ ነው። ሰራተኛ ስለሄደባችሁ እችን እንኳን ልጠብላቸው ብዬ ነው። እና ወይ ሚዛን ቀርታ ታግዝሻ? እማኔ ቀርቼ ላግዝሽ? አይሆንም። ምን በወጣሽ? ምን አለ ብታግዝሽ? አንድ ቀን ብትቀር ምን ትሆናለች? አረ በቃ እኔ ቀርቼ አግዛለሁ። ማትሪክ ተፈታኟ ከምትቀር እኔ በቀር ይሻላል። አይሆንም። ማንም ከትምህርት ቤት አይቀር። በሉ ሁለታችሁም ሂዱ። እንግዳውን ያግዝሻል። አይሆንም አልኩ። ሴትዮዋ ለራሳቸው ትንሽ እንከን ካገኙ ይነጫነጫሉ። ራሴው ቀስ ብዬ አጥበዋለሁ። አንተ ወደ ስራ ሂድ። ለራሳቸው ሰበብ ነው የሚፈልጉት። በዚህ ሁኔታሽ ከባድ ስራ መስራት የለብሽም። በቃ ጭራሽ ላንቺም ለህፃኑም እረፍት በሚያስፈልጋችሁ ሰዓት ስትዳክሪ ዝም ብያለኝ። አንተ ሂድ እንጂ ይረፍድባችኋል እኮ። ጫዋ ና አረኔ ከጉሌ ጋር ነው የሚሄደው። አረ ሂድ በቃ ጉልላት አትጠብቅን። ዛሬ እረፍት ሳለኝ እኔ ሸም ጋብዛችሁ። ዛሬ እንኳን እኔ እረፍት መውጣ አይመስለኝም። ለነገ ፈተና ማጥናት አለብኝ። እንዴ ዛሬማ ግድ ነው። የደስ ነው። ለምን? የአረብ ሀገር ፕሮሰሷ ተጀምሯል። የምርሽን ነው? የኔ ውሳኔ ብቻ አይደለም ሚዛን፣ የወላጆቼም ነው። እና ሴት አንቺ እኮ ጎበዝ ተማሪ ነሽ። ተምረሽ የፈለግሽውን ስራ መስራት ትችያለሽ። አዎ ግን የኛ ቤት ድህነት ዩኒቨርሲቲ ገብቼ ተምሬ እስክመረቅ ድረስ አይጠብቀኝ እና ትምህርት ማቋረጥ ይሻላል። የምነካሽ ሴታ ሳትማሪ የምታመጪው ገንዘብ ዘላቂነት አይኖረውም። እንደምንም ተቸግረሽ ብቻርሹ ግን ሁሉ ጊዜ ነው የምትኮሪበት ሙያ ይኖርሻል። ጀመረሽ ደግሞ የእልፌ ምክርሽ የሴት እናት እንደሆነ መላውን እንጂ ሙያውን አይፈልጉት። አባይ ከቡናው ሐሳብ የተሻለ ለመጋዘኑ የሚመጥን ቢዝነስ ይል የተዋዋልከውም ነገር ካለ ወደዚህ ብናዞረው ነው የሚሻለው። የሚሻለውን አንተ እየነገርከኝ ነው እስከዛሬ የቆየሁት። አይደለም እሱ ለኔ ተውልኝና የሚሆነውን ነገር ብትሰራ ይሻላል። ይሄም እኮ ትልቅ ስራ ነው አባይ። በዓለም አቀፍ ደረጃ የሚያወዳደረን ትልቅ ቢዝነስ ነው። ቀጥሎ ደግሞ ኤክስፖርቱ ይመጣል። ቦታው አለን፣ ገንዘቡ አለ። እንደለመድከው ሰበብ ፈጥረህ የምትበትነው ገንዘብ ፈልገህ ከሆነ ከኔ ምንም አታገኝ። ይሄኛው ግን በጣም አዋጭ የሆነ ቢዝነስ ነው። ስፖርት ቤቱንም እንጉዳይ ማፍላቱንም ዳንኪራ ቤቱንም ስትጀምር እንደዛ ብለህ ነበር። ግን ሁሉም ፍሬ ሳያፈሩ መከኑ። አሁን ደግሞ ቡና መቁላት እያማረህ ነው። ይኸውልህ የገንዘብ አጠፋፉን ተወውና አመጣጡ ላይ ብታተኩር ይሻላል።
ይልቅ አሁን ይሄን አጓጉል ሐሳብ ተውና ከጎን የሆነ ተማር። ስኬት በፍላጎት ብቻ አይመጣም፣ መረር ብሎ መስራትንም ይጠይቃል። በፍላጎቴ በሰራ እኮ ነው ውጤታማ የምሆነው። በየትኛው ፍላጎት? በስፖርት ቤቱ ነው ወይስ ቡና በማፍላቱ? ጋሽ መኮንን ጤና ይስጥልኝ። እንዴት ነው? ሻል አለ? አዎ ምንም አልልህ። እመጣለሁ እያልኩ እኮ። አዎ ባለቤትህ መታመምህን ነግራኝ ነበር። ማ? ስሟም ጠፋ። ሰናይት እርሶ ጋር መታ ነበር? አዎ አንድ ልጃችሁን ይዛ መታ ነበር። አልተማከራችሁም ኖሯል? ኧረ አልነገረችኝም። እኔማ የተማከራችሁ መስሎኝ ነበረ። ለማንኛውም ያው እስኪሻልህና ብድሩን እስክትቀበል ድረስ ብሩን የመመለሻውን ቀን ጨምሬላችኋለሁ። ግን እንደው ለመሆኑ ብድር እያለብህ በወለድ ነው ያለ ወለድ ነው የሰጠ? በዚህ ጊዜ ማን እንደዚሁ ይሰጣል ብለው ነው? እርሶ እንኳን በሽርክና የጋራ ስራ እየሰራን መች እንደዚሁ ሰጡ? እሱ እንኳን ተስማምተህበት የገባበት ነገር ነው። እኔ መቼም አላስገደድኩም። እርግጠኛ ስለሆንክ ነው እንጂ ብድሩን የሰጠው። እንዲህ ወገቤን እንደምትል ባውቅ ኖሮ መቼም አላደርገውም ነበር። ከፈለክ እኔ ላናግርልህ እችላለሁ። ከእኔ ጋር ስለምንግባባ አሳምንልሃለሁ። አይ ሲማ እንኳን እንዲህ አይነት ስምምነት ውስጥ የሚገባ አይመስለኝም። እርሱ ያላደረጉልኝን ነገር ከማንም አልጠብቅም። እንግዲህ አንተ ታውቃለህ። ይቅና በል። ሰላም ነይ እዚህ ጋር ተቀመጭ። እቺ ደግሞ አጉል አዛኝ ትሆናለች። እሺ ተማሪዎች አሁን ለሀገራችን ምን ያስፈልጋል? ሰላም። ምን ያስፈልጋል? ሰላም። ምን ያስፈልጋል? ሰላም። እስኪ በእናታችሁ ዝም በሉ። በእናንተ ላይ እንደዚህ ቢባል ደስ ይላችኋል? እና ምንድነው ቤት ተጣጥባ ምናምን አትመጣም እንዴ? ክፍሉ ለምናም ከምታሸት እና በስነ ስርዓት መናገር አይቻልም? ግዴታ ሰውን በማስለቀስ መሆን አለበት? ሰላም ለሌላ ቀን ላምለታሉ ስትገቢ ሌላ ልብስ ለብሰሽ ግቢ።
ዩኒፎርምሽን ለብሰሽ አትልኝ። እንዴት ዋልሽ? ሰላም ዋሉ። ምን አረፈድሽ? ልጆቹን ትምህርት ቤት ልኬ ነው አጠባ የጀመርኩት። በደንብ ታጥበዋል? አዎ ሙልጭ አርጌ ነው ያጠብኩት። በደንብ አርገሽ አስጨው። ዘርጋ አርገሽ። ውይ አክሊልዬ ዘንግቼው ነበረ። ቀጣይ መድኃኒት መዋጫ ሰዓትሽን አላርም ስልክሽ ላይ ሞልቻለሁ። እሱ ሲጮህ አንድ ፍሬ ብቻ መውሰድ። እሺ ተባረከልሽ። ዋውን በጨረስ እንዳረሽ። እሺ ሰላም ወይ? ደህና ዋል የኔ ልጅ። ሰላም ዋልክ? እንዴት ዋልክ? መቼስ አንተ ዘንድሮ ባትኖር ኑሮ ምን ይውጠኝ ነበር? ባዳ መቼም ያው ባዳ ነው። ያቺ መናጢቅ ፍቃድ ብላ ሄዳ በዛው ቀረች። እኔ የምልሽ አቤት። ዘመድ የለሽም የምትቀጠር? አይ እኛ እኮ ብዙ ዘመድ የለንም፣ ያሉትም ሩቅ ገጠር ናቸው። ዘበኛውንም ያው ይመን ያመጣሉኝ ብዬ ነው። ያው ጋሻ ለሙና ይመን አብረው ስለሚሰሩ ነው እንጂ ዘመድ አይደሉም። ነው እንዴ? ባለቀይ አበባ ውስጥ ቀሚስ አለ እዚህ መዘፍሰፊያ ውስጥ። መቼም የእርጉዝ ነገር አምሮኝ ብለሽን? አይ ኧረ አይደለም፣ እንደው ትንሽ ደከም ስላለኝ አረፍ ልበል ብዬ ነው። ይሁን። ጨርሻለሁ። ሌላ የምሰራው ስራ አለ? በቃ ይበቃ። እሺ ማታ ወተት ስለሚመጣ ጠዋት መተሽ ውሰጂ። እሺ በተስካን ስለሚሄድ አለሙ ይሰጥሻል። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እሺ ሰላም ዋሉ። ደህና ደህና። ለምን ሄድሽ? ምን ላድርግ እንዳለ አይኔ ያየ ልጆች ጾም ይደሩ ሊበላን የሚጠጋንን አውሬ ያዩ ዝም ልበል? አንተ ሳታማክረኝ የመጣኸውን ዕዳ ለመክፈል ሳላማክረ ቀን ጨምሩልን ብላቸው ምኑ ነው ኃጢአት? አልገባሽም? ምኑ ነው ያልገባኝ? የመክፈያ ቀኑ ሲያልቅ ማሽን የሚባል ነገር እንደሌለ ሰውየው ማሽንን የነጠቁ ቀን በገመድ ተንጠልጥል አገኛለሁ እያልኩ ሳቀቅ እንደምኑ ምን ያልገባኝ እንዳለ የቱ ነው ያልገባኝ? እስኪ ንገረኝ። ሰውየውን አታውቂያቸው? ለታመመ የማያዝኑ በሰው እንባ ተስፋቸው የሚለመልም ሰው አጠገባቸው ባለቀሰ ቁጥር ሌላ እድል የሚታያቸው ሰው ናቸው። አሁን ደግሞ እኔ እሳቸውን ከማውቃቸው የበለጠ እኔን አውቀውኛል። ድክመቴን መክፈል እንደማልችል ህመሜን፣ ከሌላ ቦታ ብድር ማግኘታችንን ሁሉ ካንቺ ሰምተዋል።
ይህን መረጃ እንዴት አድርገው እንደሚጠቀሙበት አላውቅም። ያ ያስፈራኛል። ለጊዜው 10 ቀን ጨምረውልናል። 10 ቀን ብቻ? እሱንም እግራቸው ስር ወድቄ ነው የጨመረው። ማሽኑን አጠናቅቄ ስራ ለማስጀመር ቢያንስ 1 ወር ያስፈልጋል። ስለዚህ ሲማ ብድሩን እንዲያፈጥንልህ አድርጋ እባክህ እንዳለ እንደምንም ቶሎ በዚህ 10 ቀን ውስጥ ከሱ ተቀበለ ለሳቸው ሰጠ የልጆቻችንን ጥሪት አድ እባክህ እንዳለ ዝም ብለህ ምንም ሐሳብ ሳትሰጥ ማደርገውን ብቻ ተከታተል። ስራ እንዴት እንደሚሰራ ተማር። እንደምን አሉ ጋሽ መኮንን? እሺ ሲማ፣ ስራ እንዴት ነው? ይመስገነው። መቼ ምንም አይልም። ምን ይምጣ ጋሼ? ትኩስ ነገር ወይስ ሌላ? ምን ይምጣ? ዛሬ አመጣጤ አፍንጫህን ከስራዬ እንድታወጣ ላስጠነቅቅህ። ይሄን ስራ ገና አንተ ሕፃን እያለህ የጀመርኩት ስራ ነው። ደግሞ አንተም ስራ ስትጀምር ከኔ መበደርህን አትርሳ። ቁጭ በል። አይ ቁጭ በል ቁጭ በል ቁጭ በል። ነይ ቁጭ ብዬ ነው ያልኩት። ቁጭ በል። ታዲያ ጋሽ መኮንን እኔ ምን አደረግኩኝ? ደሞስ እንዴት ሆኖ እኔ የእርሶ ስራ ውስጥ ልገባ እችላለሁ? ለእንዳለ ብር አላበደርከውም? አይደለም እኮ ጋሽ መኮንን፣ ገና ገንዘቡን እኮ አልወሰደም። በእርግጥ ገንዘብ አበድረኝ ብሎ ጠይቆኛል። ከኔ ከመኮንን አንዲትም ነገር እንደማታመልጥ ወቅ። ምን የሚሉት ድፍረት ነው ግን አሁን ይሄ? በብድር ንብረቱን ከያዝኩበት ሰው ጋር ውለታ መዋዋል። አራጣ ማበደር ጀምረህ ነው እንዴ? ኧረ በጭራሽ አልጀመርኩም ጋሽ መኮንን። እንዴ በፍጥነት የሚመለስ ብድር ስጠኝ ቸግሮኛል ብሎ ሲለኝ ከስራ ገንዘብ ላይ አንስቼ ልሰጠው ነበር። በእርግጥ ደግሞ በዛ ላይ ከእርሶ እንደተበደረ ስላላወቅኩ ነው። ካጠፋው ይቅር ይበሉኝ ጋሽ መኮንን። በጣም ጥሩ። ከተግባባን ማድረግ ያለብህን በደንብ ታውቃለህ። መቼም ንገረኝ አትለኝም አይደል? ኧረ ጋሽ መኮንን ተግባብተናል። ችግር የለም ተግባብተናል።
አዎ በጣም ጥግብ ብያለሁ። ደግሞ ምንድን ነው የምትጽፈው? አሁንና ኤቢሲዲ በለው ሎካልና ኢንተርናሽናል አንድ ላይ ምን በያቸው። ያው ሁሉንም ነው ወደፊት የምትበልጫቸው። እሺ ጎበስ። አያችሁ አጣጣለው። ልክ ሚዙ የምታደርገውን እኮ ነው የምታደርገው። አረማ የኔ ነው እንጂ ጎበስ። ደግሞ እኔ ከሰጠሁሽ ደብተር ውጪ ሌላ ደብተር ላይ እንዳትጽፊ እሺ? የኔ ላይ እንዳትጽፊ፣ እዚህ ላይ ብቻ። ጎበስ። ኤ ቢ ሲ ዲ ዳ ዱ ዲ ዳ ዴ ድ ዱ ሚዙ መጣሽ? ይኸውልሽ ሚዙ ስትመለሽም ላስቲኩን አድርገሽ እንደዚህ ክድና አድርጊው ዩኒፎርምሽ ላይ እንዳይንጠባጠብ። እሺ እሺ። ደግሞ ተቀበለሽ ቶሎ ምልስ። ሴትዮዋ ነገረኛ ስለሆኑ ሌላ ነገር እንዳታልልሽ። እሺ ቶሎ ነይ እንዳይረፍድብሽ። እሺ ወይ መጣሽ? አጅሬው ተናደሩ አቶ መኮንን። ጭልጥ ብለህ ጠፋህ። ትንሽ አሞኝ ጸበል ከርሜ ሰባቴን ጨርሼ መምጣቴ ነው ጋሽ መኮንን። አንተ ብቻ አይደለህም። ኮረት የሚፈጭ ጨጓራና ገና ያልተነዳ 00 ጉልበት ያለው ጎረምሳ እንኳን ከኔ ብር ተበድሮ መክፈያው ጊዜ ሲደርስ ድንገት ደዌ ይመታዋል። ብርድ ትኩስ ይለዋል። አንተ ብቻ አይደለህም የእናቴ ቀሚስ አደናቀፈኝ ባዩ። ኧረ ጋሼ እኔ እንደዛ አላረግም። እያወቁኝ አንዴ እንኳን አስተጓጉዬ አውቃለሁ። በተስማማው ጊዜ ሳትመልስ ይባስ ብሎ ይሄ ገጠመኝ ሳትል ጭልጥ ብሎ መጥፋት እኔ ጋር አይፈቀድም። ሰማኝ አቶ መኮንን፣ ትንሽ የጤና እክል ስላጋጠመኝ ነው እንጂ ይሄ ነገር ሁለተኛ አይደገምም። አሁን ሁኔታዎች ሁሉ እየተስተካከሉልኝ ነው። ኃጢአት እንዲሰራይልህ ከጸሎት በፊት ዕዳህን መልስ። ጋሽ አለሙ
ጋሽ አለሙ ጋሽ አለሙ ምን ሆነ ነው? አሞ ነው? ይኸውልህ ከተሰበረ የሚሰበር በቁልፉ በኩል አዎ ጫን ብለው ቢሰበርም ችግር የለውም ይሰበር። እሱን ተውና እንደዚህ ሞክረው። እሱን ተው ገንጥለው። አክስቴ ቶሎ ልትመጣ ትችላለች። በቃ ስበረው። አዎ አለሙ ሳይነቃ ቶሎ መውጣት አለበት። ቆይ ግን እኔ የምለው ሽማግሌ ሳይልክ ቀጥታ ወደዚህ ቤት መምጣቱ እንዴት አየ? ዘመድ ወይም ወዳጅ እንደሌለው ነው ያየሁት። ቆይ እንዳለ ወረቀቶቹን አንድ ጊዜ ያዛቸው። ማን አባቱ ነው የሚያባርር? አባዬ ይወድሃል። ጥሎች ሲጠብቁ እኮ ብድር ልጠይቃቸው ነው የሚሄድ። ምንድነው? ምን ሆነህ ነው? አብቅቶልናል አልኩሽ እኮ። እንኳን ደስ አለሽ። የራስ ተቋራጭ አለ ወይስ ተቀጥሮ?